ዜና ኢቲቪ ትልና አሸባሪው ህወሓት በአደንዛዥ እጽ ወጣቶችና ህጻናቶችን እየመረዘ ጦር ግንባር ላይ ያወጣል ትላለች። ምስኪኑ የሀገሬ ሰው ህወሓት ይህን ሁሉ ድል ያደረገችው ሀሺሹ የሳበች ነው እንዲህ ብሎ የጎጃም የጎንደር የወልዲያ ወጣት ሀሺሽ ጡዞ እርስ በርስ ይቀጣቀጣል። መንግስት መንግስት መጠየቅ አለበት። ደግሞ ጡቷ ምናምን ሲያምርን የሚታይ ይሄ ብቻ ነው የገረማቸዋል። ዛሬ ወጣቱ ግን በቃ ያዳምጣታል፣ ተግባራዊም ያደርገዋል፣ ለሀገሩ ይነሳል። እኔ ግን ይህን ጡት አይቼ ለሀገር ያልነሳም። ለማብጫ በጣም የምን ሀገር ላድን ምናምን እያሉ እንዲህ ኦ ማይ ጋድ። አሁን እቺ እንዲወጣ ብላ እንዲህ ዝንጥ ብላ ምናምን አስባችሁታል? ናዝመት ክተት ምናምን ስትል ኦ ማይ ጋድ ፕሊዝ አይ ዶንት ኖ። ይህን እያዩማ በፍጹም አላረገውም። ወይኔ አምላክ። መንግስት የተሳሳተ መረጃ የተሳሳተ ሴቶች ምንድን ነው የሚሻለን? እኛ ወጣቶች ተፈተነን እኮ። በጣም ተፈተነን እኮ። በመንግስት በኩል እኔ ምንም ቢያወራ እምነት የለኝ። ይህን ጡት እያየው መንግስትን ሀገሬን አድንልኝ ሂድ ቢለኝ አልሄድም። እንዴት ብዬ? መንግስትማ ደልቶታል። በዚህ ሰዓት ኩስምን ያሉ በረሃብ የጠወለጉ ዜና አንባቢዎችን አንጥተ ለሀገር ታዘምታለህ እንጂ ይህን ጡት እያየማ ማንም ንቅንቅ እኔ አልዘምትም በፍጹም። ዋ ይህን የህልውና ችግር እንዴት እንደኖር ይህን ጡት እያየ ደግሞ ፌስቡክ ዘግተውታል። ሰብስክራይብ ሼር ላይክ አርጉት። አዲስ ፔጅ ልከፍት ነው አሁን። ፔጅን አዘጉብኝ። ደህና ትንፍስ የምልበትን ፔጅ ወስደው ጥርቅም። አሁን እንዴት አድርገን ስለ ሀገራችን ፖለቲካ እንከታተል? በየትኛው ኢቲቪን እያየን ይማየው። አሁን በቅርቡ ከፍታለሁ። ላይክ ታደርጋላችሁ። የኔ ቆንጆ እንዴት አባቷ ነው የምታምረው! በእናታችሁ ፖለቲካውን ሁሉ አስረሳችኝ እኮ። ይህን ጡት አይቼ ፖለቲካ መተንተን ሁሉ አስጠላኝ። ፖለቲካ ምንድን ነው ብዬ ሳስበው ራሱ በጣም እየደበረኝ። ፖለቲካ በጣም እየደበረኝ። ሙትልኝ ምናምን ይላል። ከዛ ቺኮችን ደግሞ እንዲያደርገ ያወጣላል። ከዛ ክተት ይላል። እኛ ህልውናችንን በእንደነዚህ አይነት ሴቶች እዋይ ተሰልበናል። እዋ